guys የእግዚአብሔር ሰው ነኝ honestly የእግዚአብሔር ሰው ነኝ እግዚአብሔር ከልጅነቴ ያሰለጠነ ለራሱ ዓላማ ለይቶ ያወጣኝ በኔ ህይወት ምንም አይነት ማጭበርበር የለም እንደ ናዝራዊ እግዚአብሔር ለይቶ ያሳደገኝ ለራሱ ክብር ለኢትዮጵያውያን ብቻ መዳኛ አይደለም እግዚአብሔር ነው የጠራኝ ለዓለም ሁሉ ግን አገሬ ላይ ኢትዮጵያ ላይ ሆኜ ነው የምሰራው ይሄ እኮ honestly speaking ከ50 ዓመት በፊት እኔ ይሄ ትውልድ ለምን የማያምን ትውልድ እንደሆነ ገርሞኝ ኢትዮጵያ ውስጥ እኮ ወገኖች ከ50 ዓመት በፊት ንጉሠ ነገሥት የሚል ስርዓት ነበር በጣም ኃይለ ሥላሴ በሚሄዱበት በሚመጡበት አውሮፓ አሜሪካ ሚድል ኢስት በጣም ተከብረው ተንቀጥቅጠው እኮ ነበር የሚያስተናግዷቸው ይሄ ክብር እኮ ኢትዮጵያ ውስጥ የነበረ ክብር ነው ዛሬ ስለ ንግስና ስናወራ ይስተሸማቀቃላችሁ ያንን እኮ ኃይል የመተነው ሰይጣን እንዴት ንግስና መጣ ኢትዮጵያ ውስጥ ብላችሁ ብታጠኑ ከእግዚአብሔር ዙፋን እንዴት እቺ ምድር ላይ የሁሉ ነገር ገዳማት ተሰራ ጸሎት ተሰራ ኢትዮጵያውያን ደግሞ ምንባል ሙስሊሙም ወደ አላህ ክርስቲያኑም ኦርቶዶክሱም ጴንጤውም እግዚአብሔር እንዴት ካለ ለእግዚአብሔር የተለየ ሰው ስለሆነ ውጊያችን ለምን በዛ ለእግዚአብሔር የተለየ ስለሆነ እንዴት የኛ ምድር ብቻ ኮንከርድ አልሆነም ከእግዚአብሔር የተነሳ ለራሱ መሬታችን ስቲል ድንግል ሆነች ጊዜው እስከ ጊዜው ቆልፎት ነው እግዚአብሔር አሁን ግን ይከፍቷል የሚያምነው ሲያገኝ እግዚአብሔር ይሰጠዋል ቁልፍ ለኔ ሰጥቶኛል ወገኖቼ እንዳልኳችሁ ነው እግዚአብሔር ሲናገር የሚታመን የእግዚአብሔር መሆኑን የምታውቁት በማይታመን ነገር ውስጥ የሚታመን ይሆናል ብሎ የሚመጣ ሐሳብ ወይም አይዲያ ራዕይ ያመጣል ያኔ የእግዚአብሔር ድምጽ ነው ያኔ የእግዚአብሔር ሰው ነው ያኔ የሚሆን ነገር ነው የኔ ራዕይ አንዱ ምንድነው ኢትዮጵያ is first ኢትዮጵያ አንደኛ ነች ዓለም መሪ ነች ብዬኔ ተነሳሁት የዛሬ 3-4 ከዚህ ተነሳሁ ወገኖች የምለው ኢትዮጵያ ውስጥ ሆኜ አይደለም የምለው እኮ ሌላ ምድር ላይ ሆኜ አስባችሁታል አሜሪካውያን እንዴት ሀገራቸውን እንደሚወዱ ምን ያክል ከመውደዳቸው ሌላ ሀገር ሄደው የሌላ ሀገር እንትን አጥፍተው አድምተው እኔ እኮ ሀገራቸው ያው ቴክሳስ ማለት በጣም የነጮች ስቴት ነው እዛ ሆኜ ኢትዮጵያ ፈርስት ነው ብላችሁ እንደዛ ማለት ግን አሜሪካንን ጠላለሁ አይደል I really love America I really love US Army I pray for them I really the politicians the country everything but ተጠሪነቴ ለእግዚአብሔር መንግስት ነው እግዚአብሔር ላላይ ነው ምነው ኢትዮጵያን እግዚአብሔር እንደሚባርካት የዓለም አንደኛ እንደሚያደርጋት እንዴት ነገሩስ በጊዜ ሆነ አልተጨቃጨኩም እንደማርያም እሺ ነው ያልኩት የዛሬ 3-4 ዓመት እግዚአብሔር ይሄንን ነገር ሲያመጣ እቺን ምድር አንደኛ አረጋታለሁ ወደ ነበረችበት ተታዘዛለሁ ወይ እሺ ነው ያልኩት ከዛ እስከዚህ ድረስ ግን ብዙ ሰዓት አልፏል በህይወቴ ውስጥ እሳቱ አቃጠለኝ አላቃጠለኝ እግዚአብሔር የተመሰገነ ይሁን በልጅነቴ አንድ የሰጠኝ ቃል አለ እስከ ዛሬዋ ድረስ ጸንቼ እንድቆም ያደረገኝ ቤተሰቦቼ ጓደኞቼ ብዙዎች ረጋግፈዋል ካጠገቤ ምክንያቱም የያዝኩት ራዕይ ጠላቶችን የሚያናድድ በጣም አታነው ሰዎች አጌንስት የሆንኩ ስለዚህ እግዚአብሔር ግን ከኔ ጋር ወገኖች ይሁን ይሄ ቃልም ለእናንተ አሳልፌ እሰጣችኋለሁ ከዛ ወደ ኢትዮጵያ ወደ አንድ ኢትዮጵያ ፓርቲ ሄዳለሁ ሰሞኑ ስለተቀሰቀሰው ነገር ነግራችኋለሁ መዳኛችን ነግራችኋለሁ ኮንግራቹሌሽን አጊ እንኳን ደስ አላችሁ ኢትዮጵያውያን ልጃችሁ እኔ ልወለድ ነው ኢትዮጵያ ልጇ ልትወልድ ነው ምጧ የመጣው ለዛ ነው ከኔ ጋር ሁሉ
ከኔ ጋር ሁኑ። እግዚአብሔር ይባርካችሁ። ከኔ ጋር ሁኑ። እንኳን ደስ ያላችሁ። ከኔ ጋር ሁኑ። ወደ ኢሳይያስ መጽሐፍ 43 ላይ ወሰዳችሁ ጋይስ። ለኔ ህይወት ክርስቶስ ነው። ለኔ ህይወት እግዚአብሔር ነው። ለኔ ህይወት መጽሐፍ ቅዱስ ነው። በምድር ነው የምኖረው አይነው፣ ግን የምድር ሁሉ ባለቤትም እግዚአብሔር ነው። የኢትዮጵያ የመጨረሻው አዳኟ ኢየሱስ ብቻ ነው። የመጨረሻው መደበቂያዋ እግዚአብሔር ብቻ ነው። አዳኛዋ እግዚአብሔር ብቻ ነው። እግዚአብሔር የተመሰገነ ይሁን። ኢሳይያስ ምዕራፍ 43 ላይ ዘመኔን በልጅነቴ ጀምሮ ሰይጣን፣ ጠላት፣ ክፉ ሰዎች የሚወረውሩኝ ነገር ሁሉ ያስጣለኝ፣ ያጸናኝ፣ ያቆመኝን ቃል አነብላችኋለሁ። እግዚአብሔር ይባርካችሁ። ከኔ ጋር ሁኑ። በኢሳይያስ ምዕራፍ 43 ላይ በአብ በወልድ በመንፈስ ቅዱስ ስም አነባለሁ። እንዲህ ይላል። አሁንም ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የእኔ ነህ። በውሃ ውስጥ ባለፍህ ጊዜ ከአንተ ጋር እሆናለሁ፣ ወንዞችም አያሰጥሙም። በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ኢትዮጵያን ለአንተ ቤዛ አድርጌ ሌዮጥንም ለእናንተ ፋንታ ሰጥቻለሁ። በፊት የከበርክና የተመሰገንክንና እኔም ወድጄሃለሁና ስለዚህ ብዙ ሰዎችን ለአንተ ቤዛ አለቆችንም ለራስህ እሰጣለሁ። እኔ ካንተ ጋር ነኝና አትፍራ። ዘርህንም ከምስራቅ አመጣዋለሁ፣ ከምዕራብም እሰበስበዋለሁ። ሰሜንን መልሰህ አምጣ፣ ወንድ ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ በስሜ የተጠራ ለክብሩም የፈጠርኩትን የሰራሁትን ያደጉትን ሁሉ አምጣ እለዋለሁ። ተቤዥቻለሁና አትፍራ፣ በስም ጠርቻለሁ። አንተ ኢትዮጵያንና ሳባ ግብፅንም ለአንተ ቤዛ በልጅነቴ ነው እግዚአብሔር ይህንን ቃል የሰጠኝ። ኢትዮጵያንም ለኔ ሰጥተኛል፣ ግብፅንም ዋው! ይህን ቃል እግዚአብሔር ሲነግረኝ በጣም የሚገርም ሁኔታ ውስጥ ነበር። ዛሬ ላይ ግን ይሄ ቃል ተወልዶ በእርግጥ ኢትዮጵያ የማዳኛ መንገድ አሰልጥኖኝ መሪዋ አድርጎኝ እንደ ሙሴ እግዚአብሔር ወደ ምድሬ ሊያመጣ እግዚአብሔር የተመሰገነ ይሁን። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር ወንዞቹም አያሰጥም፣ በእሳት ውስጥ በእጅ አትቃጠል። ጋይስ አሜሪካ ውስጥ ሆናችሁ ኢትዮጵያ ፈርስት የሚል ፖስት እያደረጋችሁ ኢትዮጵያ ናት አንደኛ በእንግሊዝኛ በአማርኛም ኢትስ ሃርድ ጋይስ፣ በሰው አይቻልም። ይሄ ነው የእግዚአብሔር መሆኑን የምታውቁት በማይመስል ሙሴ እኮ ጋይስ ሊትራሊ የፈርዖን የልጅ ልጅ እኮ በእውነት ፈርዖን ቤት ያደገ ያ ሁሉ ሙክት አለ፣ ያ ሁሉ ድግስ አለ፣ ያ ሁሉ ባሮች አሉት እኮ ሙሴ። ግን እግዚአብሔር ድምፅ ሲያመጣ ከግብፅ ቤት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ለምን? ብድራቱ ትኩር ብሎ አይቷል። ሆነስትሊ የዛሬ 3-4 ዓመት ይሄ ራዕይ ሲመጣ ጋይስ አሜሪካ ማለት ለዚህ ምድር በእውነት የተመቸ ሀገር ሆነስት ስለምትበሉ ስለምትጠጡ ስለገንዘብ ምንም አታስቡ። እኔ ደግሞ በጣም ፕሮፌሽናል በኢንጂነሪንግ ነው የሰራው። ኢትዮጵያም ውስጥ የመጀመሪያ አያተ መኖሪያ ቤቶችን አሰርቻለሁ። የተከበሩ የመለስ ዜናዊ የመጀመሪያ ፕሮጀክት የገርጂ የኮንዶሚኒየም ላይ ገርጂ ቱኔ ነው ያሰራሁት ከመጀመሪያ እስከ መጨረሻ። ባሌ ጎባ ጃራ ዶቢ ላይ ውሃ አውጥቻለሁ።
በርታ ኮንስትራክሽን ሰርቻለሁ። ኢትዮጵያ ውስጥ ብዙ ኮንስትራክሽኖች ሰርቻለሁ። ጀራልንጌን የተማርኩት እዚህ ደግሞ አሜሪካ መጥቼ በሱፐርቪዥን በኢንስፔክሽን ብዙ ዓመት ሰርቻለሁ። ሆነስት በጣም ኮንስትራክሽን የምወደው ኢንጂነሪንግ ሲቪል ኢንጂነሪንግ አይ ሪሊ ላቭ ኢት። የፕሮፌሽናሊ ነው በጣም ወደው ነው። እናንተ ወረቀትና ፊልድ መሬት ከሰጣችሁ ቁጭ ነው ማለት ነው። እግዚአብሔር የተመሰገነ አይ ሪሊ ላቭ እና እግዚአብሔር የተመሰገነ እና ትልቅ ካምፓኒ ነበር የምሰራው። ሆነስት መኪና ይሰጧችኋል፣ ሴልፎን፣ ሁሉ ነገር። እዚች ሀገር ተቀምጠ ኢትዮጵያን የምትመራው አንተ ነህ። የዛሬ 3-4 ዓመት እንዲህ አይነት ራዕይ ሲመጣልኝ ያኔ ሆነስት የራሴ ትራክ አለኝ፣ የራሴ ትራኪንግ ቢዝነስ ነው የምሰራው። ይሄ መቀበል is really hard honestly ግን ለእግዚአብሔር መታዘዝ ነበር። ስለዚህ መጸለይ ጀመርኩ፣ መጾም ጀመርኩ፣ ለአንዳንድ አጠገቤ ላሉ ወገኖቼ ማካፈል ጀመርኩ። ብዙዎቹ ሳቁብኝ honestly የአማራ ማህበር አለ እዚህ ዳላስ። መጀመሪያ ገና የጦርነቱ ሳይጀመር የፋኖ ሄደን ዲሲ ላይ አብረን እኛ ነን ያቋቋምነውና ከዛ እዛም ላይ ወጥቼ ሀሳብ ሰጠው። አንድ ፓርቲ እናቋቁምና ያለዛ ወንድሞቻችን ወደ ጦርነት መግባት ብዙዎች አልተቀበሉ። ከዛ ሄዶ እስክንድር አይታችኋል ጆይን አረገ። ጦርነቱን ጀመረ። አንደኛ ጦርነት ተቃዋሚ ነኝ እኔ። ከዛ የተነሳ ወጥቼ መጸለይ ጀመርኩ። እግዚአብሔር እንዴት ያልከኝ ነገር እንዴት ነው? ሰዎች እኮ እንዳንተ አይደለም ድሮ በመገዳደል ወንድሜን አብይ አህመድን ገድሎ ስልጣን በሚያዝ በዛ ነው የሚያስቡት። ዛሬም በመገዳደል ጉጣ። ከዛ ወጣ ኮምፕሊትሊ ከነሱ ግሩፕ ወጣ። ሆነስትሊ ስጸልይ እግዚአብሔር አንድ ኢትዮጵያ ፓርቲ ምን እንደምታዩት እዚህ ላይ ቤቴ ላይ ተቀይዋለሁ። ይሄው እዚህም ላይ አሰርቻለሁ። አንድ የኢትዮጵያ ፓርቲ የሚሰጥ ማለት እና ብቻዬን ነው ሰው ነው ብቻ እግዚአብሔር ብቻውን ተአምራት ያደርጋል። እኔ ካንተ ጋር ነኝና አትፍራ የሚል ቃል ሰጥቼ የለም ወይ እንዳ ዶሴ ያዘጋጀው እንደምታዩት አንድ የኢትዮጵያ ፓርቲ ሆነስትሪ አዘጋጀው። ከዛስ ቪዲዮ መስራት ጀመርኩ። ብዙዎቹ አልተቀበሉ። በጊዜው የዛሬ 3-4 ዓመት አብይ አህመድ ትልቅ ስራ ላይ ነው፣ ግን አገሪቷ ሰላም አልነበራትም እና ተመልሼ መጸለይ ጀመርኩ። እዚህም ሀገር ጸልይላቸዋለሁ። ጸሎቴ በእውነት ነው የምነግራችሁ። ምንም ነገር ልጸልይ፣ ምንም ነገር ልንካ it is blessed በቃ God really anointed እግዚአብሔር የተመሰገነ ይሁን። ከዛ ከዚህ ሀገር እግዚአብሔር አገዘኝና የቶይንግ ካምፓኒ አለኝ ፒተር ቶይንግ ዳላስ ቴክሳስ ብላችሁ ጉግል ብታደርጉ የኔ ነው እና ቶፕ ትራኪንግ ሸጬ ኢትዮጵያ ሄድኩ ማለት ነው። በሰላማዊ መንገድ ሆነስትሊ ጥቃት ተፈጽሞ ነበር አዲስ አበባ ላይ ተዝላችሁ እንደሆነ ያንዴ በጣም ሻክ ያደረኩት። ለምን ሴንትራል ገቨርንመንቱ ክላሽ ካደረገ ብዙ የኤንጂኦዎች ከኢትዮጵያ ከወጡ የኢትዮጵያ ኢኮኖሚ ሊትራሊ ክላሽ ያደርጋል ሆነስት። ከዛ ወዲያው ትኬት ቀርቼ ኢትዮጵያ ሄድኩኝ። እግዚአብሔር የተመሰገነ ይሁን። ጥሩ ጊዜ አሳልፌ የመጣው የህዝቡን መከራ ግን አየው። ሆነስትሊ አገሪቷ ትልልቅ ስራ ውስጥ ነው ያለችው፣ ግን ህዝቡ እንደ ህዝብ ፋይናንሻሊ ሰላሙ ሙሉ የተቃወሰበት ጊዜ ውስጥ ነው ያለነው እና አየኋት። ምርጫ ቦርድ ሄድኩኝ ለማስመዝገብ ሞከርኩ፣ ጀመርኩ ፕሮሰሱን እና ወገኖቼ ሆይ ወደ 7 ወር ቆየሁ። በባጃጅ ሄድ ነበር። ሚኪ ባንክና የሚል ሱቅ ከፈትኩ። ከአካባቢ ከህዝቤ ጋር ተዋወቅኩኝ፣ ወንድሞቼ ጋር ተዋወቅኩኝ። አገሬን ችግሯን አብሬ ተጋፈጥኩ። በባሴር ነበር፣ በሎችን ሄድ ነበር። ሁሉንም አየሁት ጋይስ፣ በእውነት ነው የምነግራችሁ። በእግር ሄድ ነበር። የከፈትኩት የባልትና አንዳንድ ጊዜ ልጆቹ በትክክል ስለማስውጡ ሂጅ አስፈጭ ነበር። በቃ ይሞት ሁሉንም እና
አብይ አህመድን ጽፌለታለሁ። ግን ያው እንደምታውቁት እነሱ አይቀበሉም። ያው አያዩማ፣ እኛ የምናየውን ስለማያዩ እንደ ቀላል ነበር አድርጓየው። እግዚአብሔር የተመሰገነ ይሁን። በጣም ረጅም ጊዜ ጽፌለታለሁ። አብይ አህመድ አብሮኝ እንዲሰራ፣ የጦርነት እንዲቆም፣ ከፋኖ ጋር ያለው ነገር ደም መፋሰስ አገሪቷ ላይ እንዲቆም፣ ከኦነግ ሸኔ ጋር እንዲቆም ሊሰማ አልቻለም። አብይ አህመድ ያው ምዕራባንም ኢምሬትን ያው ኢምሬት ስለምታግዝ በቃ አብይ አህመድ ስልጣኑ ማንም ይነካበት አልመሰለውም። ከእግዚአብሔር ሰው ጋር ግን እንደሚጣላ አላወቅም። እና አንድ 2 ሳምንት ይሆነኛል ጋይስ ሌትስ ሜክ ፍሪ ኢትዮጵያ የሚል ሙቭመንት ጀምሬያለሁ። ጸሎቴ ተሰምቷል። የህዝብ ተቃውሞዎች በተለያየ አቅጣጫ ተቀስቅሰዋል። ይሄ ነገር ተፋፍሞ ይጀምራል፣ ተጀምሯል፣ ያለማቋረጥ ይካሄዳል። የብልጽግና ፓርቲ ሊትራሊ ለምርጫ እየተዘጋጀ ነው። ግን አካን ጋራንቲ ዩዛት እዛ ደርሱ። ዛሬ ፖስት ያደረኩታል ፌስቡክ ላይ ቲክቶክ ላይ የዛሬ 50 ዓመት እንደዚህ 52 ዓመት ጃንሆይ ከስልጣን ወረዱ የሚል ደብዳቤ ያነበቡላቸው ደርሶኝ ፌስቡክ ላይ ፖስት አድርጌዋለሁ። አብይ አህመድ ሳይወዱ በግዶ በፍቅር ጠይቀውታል፣ ከስልጣን ይለቃሉ። ኢትዮጵያንም አንድ ህዝብ አድርጌ ኦሮሞንም፣ አማራንም፣ ቤኒሻንጉልንም፣ አፋርንም፣ ትግራይንም አንድ ኢትዮጵያ አድርጌ አገሬን እገዛለሁ። የሃይማኖት አባቶች ተዘጋጁ። ምንም ፓኒክ መሆን አይጠበቅባችሁም። ጀስት ሪላክስ። እናት እንዳልኳችሁ ነው። ልጇን ልትወልድ ስትል ለውጥ አለ፣ ግን ድል አለ። ከዛ በኋላ እልልታ አለ። ልጅ ሲወልድ ደስታ አለ። ወንድ ልጅ እኮ ተወለደልን እዚህ ቤት ይባላል። በእርግጥ ወንድ ልጅ ተወልዶላችኋል። እግዚአብሔር ይባርካችሁ። እንኳን ደስ ያላችሁ። አንድ ቃል ላንብብላችሁና እጨርሳለሁ ሐሳቤን እና ምን እንዴት ማድረግ እንዳለብን ይሄንን የተጀመረውን ህዝባዊ እምቢተኝነት ተቃውሞ በሁሉም ክፍላት ሀገሮች ነው። አዲስ አበባ የኢትዮጵያ መከላከያ ሰራዊትም እንዴት ጆይ ማድረግ እንዳለብን አቅጣጫ ሰጣችኋለሁ። እግዚአብሔር ይባርካችሁ። ከኔ ጋር ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ያለውን ቃል በአብ ወልድ በመንፈስ ቅዱስ አነብላችኋለሁ። አሁን ማታ ላይ ስራ ስለምገባ ነው ስራ የማያው ስራ እኔ ሰዓቴ እንዳይቀርታ እወዳችኋለሁ። ኢትዮጵያውያን፣ ኤርትራውያን፣ አበሻውያን በጣም ነው የምወዳችሁ። ሆነስታ አሜሪካውያን I really love you guys። እኔ ሰዎችን ሁሉ ወዳለሁ። God so loved the world። እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ሰውን የሚጠላው ለመግደል የሚነሳው ለማጎሳቆል የሚነሳው አውሬው ነው። አውሬውና የአውሬው መንፈስ ያላቸው ሰዎች ናቸው። ራስ ወዳዶች ናቸው። ኢትዮጵያውያን እየተጨፈጨፉ አገር እንደዚህ ደም በደም ሆነ። አብይ አህመድ ዛሬ እጁን ኪሱ ከቶ ህንፃ ያስመርቃል፣ ድሮን ሰራው ይላል። ይሄ አውሬነት ነው። ይሄ ጨለማዊነት ነው። ሆነስት ይሄ ራስ ወዳድነት ነው። መንግስት ግን ተቀዷል። አብይ አህመድ አዲሱ የኢትዮጵያ መሪ እኔ አቶ ሚካኤል አረጋ ነኝ። በቅርቡ በሚኒሊክ ቤተመንግስት መንግስቴን አቋቁማለሁ። ኢትዮጵያ ወደ ነበረችበት ወደ ከፍታዋ ታድጋለች። ልጆቿንም ከየተበተኑበት ትሰበስባለች። ኢትዮጵያውያን እንኳን ደስ ያላችሁ። ልመለስ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ያለውን ቃል ላንብብላችሁ።
ስለዚህ ከአሁን ጀምሮ በስጋ የምናውቀው የለም። ክርስቶስን በስጋ ብናውቀው አሁን ግን ከእንግዲህ ወዲህ የምናውቀው አይደለም። አሁን በክርስቶስ የሆነ ሁሉ አዲስ ፍጥረት ነው። የቀድሞው አለፈ፣ እነሆ ሁሉን አዲስ ሆነ። ያለፈውም ነገር አልፏል፣ እነሆ አዲስን ነገር አደርጋለሁ፣ እሱ አሁን ይበቅላል። አልፏል ጋይስ። የብልጽግና ድራማ፣ የውሸት ድራማ እንኳን በኢትዮጵያ ላይ አይደለም ጋይስ፣ ዘ ሆል ወርልድ ላይ ያለው ሲስተም እንደምታዩት ነው ጋይስ። ክራሽ አለ። የአሜሪካ አሁን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዩክሬን እና ራሻ ሰላም አመጣለሁ፣ እስራኤልንና ፓለስቲያን አልቻሉም። ለምን? ድሮ እንደሚሰሩት በሚሊተሪ ፓወር አይደለም። ያ የሰይጣን የማጭበርበር የማስፈራራት ኃይል ያ ሲስተምን ፈራርሷል። አዲሱ የእግዚአብሔር መንግስት ምድር ላይ እየተተከለች ነው። ያንን ደግሞ የምትተክለዋ ኢትዮጵያ ናት። በማን? በኔ መሪነት። እግዚአብሔር የተመሰገነ ይሁን። በጣም ወዳችኋለሁ። ስለዚህ ያለፈው ነገር አልፏል። አብይ አህመድ እና የአብይ ባለስልጣናት just relax, take it easy, ተረጋጉ። ምንም ነርቨስ የሚኮን ነገር የለም። ኢትዮጵያ እግዚአብሔር ወዳሰበላት ከፍታ የምትወጣበት ሰዓት ላይ ተደርሷል። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ 7 ዓመት እኮ ተሰጥቶት አልቻሉም። በእውነት ምንድነው የሚያስቡት? ኢትዮጵያውያን በየቀኑ እየተገደሉ በኑሮ ውድነት $1 ዛሬ 170 180 ደርሷል። እዛ ነበርኩ እኔ ባልትና ከፍቼስ 100 ኪሎ ጤፍ ወደ 15 17 ሺህ ብር ደርሷል። እችን የምታክል ኮርቶ ፔስታል ቲማቲም 150 110 እንዴት እኮ አልቻሉም እኮ አብይ አህመድ። አንድ ቀን አይደለም 7 ዓመት እኮ ተሰጥቶት ዛሬ እኮ ከየትኛው ዓለም ጋር ከዩሮፒያንም ከአሜሪካም ጋር ምንም አይነት ሰላም የለውም እኮ። ከኤርትራ ጋር ከሶማሌ ጋር ከግብጽ ጋር አገር እንዴት ተቀጥል አብይ አህመድ። እኔ አሁን ከማንም ጋር ለሞዴ ዛሬ ከአቶ አብይ አህመድ ጋር ሆነስትሊ ስለሚያዊ ማለት እንዲቀጥል የዩኒቨርሲቲ ተማሪዎች 1 ዓመት ጨምራችሁባቸዋል። ባለፈው ሊትራሊ 1 ነው 2 3 ሃይ ስኩል ነው ያለፈው እንዳለ ወድቀዋል። አማራው ክልል ትምህርት ቤት ከተከፈተ ኦልሞስት 4-5 ዓመት በጦርነት ነው ያለው። እንዲቀጥል አብይ አህመድ what do you thinking sir? what are you thinking? it is finished። እናንተ ደግሞ እግዚአብሔርን የምታውቁ እኔ ከማነበው መጽሐፍ ቅዱስ ያሳደጋችሁ በጴንጤ ቤተክርስቲያን ውስጥ ነው ያደግኩት። የተከበራችሁ አባቶች እዚህም ሀገር ያላችሁ ስማችሁን አልጠራም ዛሬ ታውቃላችሁ። እየሄዳችሁ ወንጌል ስለ ክርስቶስ ወንጌል እኮ ሰማች ኢትዮጵያ ላለፉት 20 ዓመታት 30 ዓመታት 40 ዓመታት 50 ዓመታት 60 ወንጌል ተሰማ። ጋይስ ኢትዮጵያውያን ወንጌል አይደለም የሚያስፈልጋቸው። ካሉበት ማጥ ከመገደል ከድህነት የሚያወጣቸው ድምጽ ነው የሚፈልጉት። የሃይማኖት አባቶች ሰብሰብ በሉና አብይ አህመድን ውረድ፣ እግዚአብሔር ያዘጋጀልን ልጅ አለ መጥቶ ሀገር መውሰድ አለበት በሉ። ባትሉ እግዚአብሔር ስለናቀው አይኑ ፊት መንግስቱ እየፈራረሰች ነው ጋይስ። አሁን ኢትዮጵያኖች ደስ ይበላችሁ። የኢትዮጵያ መከላከያ ሰራዊት፣ የፋኖ ኃይል፣ ኦነግ ሸኔ፣ የፖለቲካ ፓርቲዎች የተመዘገባችሁ ወረቀት ላይ ግን በዚህ ቴክኖሎጂ ዘመን ወጣችሁ እንኳን እንደኔ ህዝቡን ቅስቀሳ ማድረግ ያልቻላችሁ የታፈናችሁ
በተለያየ ጉርሻ አብይ አህመድ አስሮ ያስቀመጣችሁ ስሙ ዛሬ just relax እግዚአብሔር ጥሩ መሪ ነው ያዘጋጀላችሁ ለኢትዮጵያውያን እዚህ አሜሪካን ሀገር ወደ 17 ዓመት የኖር ቋንቋቸው ሲስተማቸው አብሬያለሁ በብዛት የሰራሁት ከነጮች ጋር ሆነስትሪ ዛሬ አሁን የምሰራው የነጮች ካምፓኒ በጣም ጥሩ ግንኙነት አለኝ ከዩኤስ አርሚ ጋር the best በዓለም ላይ ያለ ቴክኖሎጂ ሚሊተሪ ፓወር ቴክኖሎጂ ፓወር በዓለም ላይ አሜሪካ ነው ሆነስትሪ ቀጥሎ ራሻ ግን ራሻ በቋንቋቸው በምንም እንደ አሜሪካ ተጽዕኖ የለም ስለዚህ በቋንቋ የሰለጠንኩ የእግዚአብሔርን ቃል የማውቅ ሁለት ልጆች ወልጄ ያሳደግኩ እዚህ ሀገር በጣም ጎበዝ ይሆን the best school የሚሆን በሴንት ሉስ ሪቨር ቸርች ነበርኩ ማገለግለው ያሳደጉ ፓስተሮች አሉ እዚህ አሜሪካ ውስጥ ያደግኩባት ቤተክርስቲያን አለች ኢትዮጵያ ውስጥ አሁን ሰባት ወር የኖርኩበት ሰፈር ጎረቤቶች ጓደኞች አሉ አሁን ላይ ሊትራሊ ከሰባት ወር እንዳትጠይቁ የተሻለ ኢትዮጵያን ወደ የሚወድ አሜሪካ ውስጥ ቁጭ ብዬ ኢትዮጵያ ፈርስት ካልኩ ጋይስ እመኑኝ እውነተኛ መሪ ነኝ ኢትዮጵያ በርግጥ የሚያድናትን ልጅ እግዚአብሔር ሰጥቷል ጋይስ ኦኬ ኢትዮጵያን ወደ ተሻለ ከፍታ የማወጣ ልጅ ነኝ የሚያወጣ መሪ እግዚአብሔር ቀብቶላል ኢትዮጵያኖች just relax ኦሮሞ የኦሮሞ ወንድሞች አብይ አህመድ ከስልጣን ስለለቀቀ ኢትዮጵያ አትፈርስም አሁን እንደምታየው ኦሮሚያ ሜስ እኔ ተወለድኩት ባሌ ጎባ ነው ያደግኩት እስከ 4-5 ዓመት ወንድሞቼ እህቶቼ እዛ ነው ያሉት የተከበሩ የኦሮሚያ ፕሬዝዳንት አቶ ሽመልስ አብዲሳ በጣም ነው የምወዳቸው በጣም ነው የማከብራቸው ሆነስቲ ሰው እንድጠላ እዚህ ውስጥ እግዚአብሔር ቃል አይናገርም ሁሉም ሰው ፍጹም አይደለም ግን አብረን እቺን ኢትዮጵያ ወደ ከፍታ ነው የተሻለ መሪ በቋንቋም ከሌሎች ሀገሮች ጋርም ጥሩ ኮሙኒኬሽን ያለው ሰው እግዚአብሔር ኢትዮጵያ ስለሚወድ እግዚአብሔርን የሚፈራ ሰው ሰውን የሚወድ ሰው በብዙ ቻሌንጅ ውስጥ ያሰለጠነኝ ሰው